እሱ እንዳለ ሆኖ ሳለ ለምንድነው ሄቨን ቦቸራን አፍቅረዋለች እንዴ? አቤት እግዚኦ ያንተ ስራ ፈጣሪ ስራን ይስጥ። ኧረ ስድስተኛው ስሜት ያቃጥልኝ ወይ እቺ ደግሞ እንደው ከየት ነው የምትመጣው? ብቻ በታ አንድ ነገር ትበለኝ ቋጥራ ገርጋታለሁ። እቺ ጎባጣ አሮጊት። እሺ ዜሪ እንዴት ነሽ? አለሁልሽ እኔ ቆንጆ እንዴት ነሽ? አለሁልሽ። እኔ ምን ሆነ ብለሽ ነው? ያንቺ ናፍቆት ፋታ ነሳኝ እንጂ እውነት አይስዌር። አሁን ወደ ነጥብሽ ግቢ። ምን ልታደርጊ መጣሽ? ትናንት ደግሞ እርሜን ትምህርት ቤት ማልመጣ ስትነፋረቂ እንደዋልሽ ሰማሁ። ማን ነገርሽ? ማንስ ቢነግረኝ አንቺ ምን አገባሽ? እና ታዲያ በዚህም ቀንሽ? ቆይ ግን አንቺ ያንን ሻያ ዟሪ እኔ ያላፍቅረሽዋል እንዴ? ምን ታደርጊዋለሽ? በቃ ይኸውልሽ ፍቅሩ ልቤን ቅጽፍ አድርጎት ምን ያደርጋል? እሱ ግን አልረዳሽ አለኝ። ወዶ እኮ አይደለም አትፍረጅበት። እንዴት? የኔ ፍቅር እኮ አይደለም አንቺ ሌላ ምንም አይነት ሴት እንዳያደርጉ። ምን ነው ልክ ንገሩኛልሽ? ማለት ሁለታችንም ባለንበት መሰለኝ ወደ አንተ መቅረብ እፈልጋለሁ ስትይ ጠግሽን ያዢ ብሎ አይልሽ? ማንን? እኔን? አዎ አንቺን። ስለተናደደብኝ ነው እንጂ በፍጹም እንደዛ አይልም። በነገራችን ላይ በርቀት ሲያይሽና ቀርቦ ቼክ ሲያደርግሽ ስለተለያየሽበት በጣም እንደደበርሽ እየነገረኝ ነበር። ማን? ቦቼ? አይገርምሽም? ቀረብ ብዬ ሰዓት ምን ሆኜ ነው ያኔ በፍቅሯ እንደዚህ ክንፍ ያልኩት ብዬ በጣም ቆጨኝ እያለ እየነገረኝ ነበር። ቦቼ መቼም እንደዛ አይልምሽ መስሎሽ ነው? ለማንኛውም እንዲህ ልክሽ ነው አውቀሽ ኩርምት ብለሽ ስትቀመጪ ደስ ይለኛል። እኔ በኮራመት የሄቨን ፍቅር የሚያኮራምተው ይመስልሻል? ማለትማ የኔ እናት ከሄቨን ጋር በጣም ከባድ ፈተና ፊትሽ ላይ ተጋርጧል። አይምሰልሽ። ቦቼ እኔን ብቻ ነው የሚያፈቅረው። እሷ ግን በየቀኑ አንዴ ጉንጩን አንዴ ግንባሩ በቃ እየሳመችው ልቡን ወደ ራሷ እየጠመዘዘችው። ምን? አዎ የኔ እናት አጉልልህ እየተያዝሽ ያለሽው ከተሳሳተ ሰው ጋር ነው። ቺሾካ ከሆነች እንዴት ነው የሚያደርጋት? ቆይ ቦቸራ ደግሞ ለምንድን ነው ከዛች ሄቨን የምትባል ልጅ ጋር የሚያነካከኝ? ቆይ ላገኘው ብቻ ክልክሉ ነው። አንተ ቆይ ትንሽ አይደብርም እንዴ? ደሞ ምን አርግ ነው የምትለው? ጸጋ ፒያራችን እንደዛ ስታደርጋ እንዴ ዝም ብለህ ታያለህ? አንተ ምንድነው የምታከብደው? ነገርዬው እኮ ከቀለለ በኋላ ነው እኔ ደረስኩት። እንዴ ቢሆንስ? እና ጸጋ እንደዚህ ማንቁርቷን ይዘህ ፒያሬ አጠገብ እንዳትደርሺ ብለህ ማስፈራራት ነበረብሽ። ሂድ ወደዛ። አታማን እንዴ? ጤነኛ አይደለም። ሂድ ወደዛ። ሲያስጠላ ደግሞ ከመቼ ጀምሮ ያመጣሻት አመል ነች እቺ ደግሞ። እኔ በፍቅረኛው መጥቶበት የሚሽለጥ